ያ ረብ ይህንን ፔጅ ለተከታተለ ሼር ላደረገ ሪፖስት ላደረገ ኮመንት ውስጥ ገብቶ አሚን ላለ ሰው ያ ረብል ዓለሚን ጀነተል ፊርደውስ አንተ ወፍቀው። በዱንያም በአኺራም የሚያሰጋውን ነገር ፍርሃቱን ስጋቱን አንተ አስወግድለት። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ብዙ ጊዜ ባረከላሁ ፊኩም ሰዎች የዲነል ኢስላምን ውበት እንዳይገለጽ በጣም ጥረት ያደርጋሉ። ይህ ማለት እንግዲህ ፀሐይን ለመከላከል መሞከር ማለት ነው። የማይሆን ነገር ነው። ኢስላም አላህ የደነገገው እውነተኛ እምነት ነው። ነቢያቶች የመጡበት መንገድ ነው። ሱብሃነላህ አልዓዚም። የሰው ልጅ ተፈጥሯዊ እምነት ነው። ያልተበረዘ ያልተነካ የሰው እጅ ያልገባበት ንጹህ እንደወረደ መጽሐፍ ያለው ብቸኛው እምነት ኢስላም ነው። ባረከላሁ ፊኩም። ኢስላምን በመከተል በዱንያም በአኺራ የበላይነት እንጂ ውርደት የለውም። ኢስላም ጋር ጠላትነትን በመመስረት ሰውየው ራሱን ነው የሚጎዳው ማለት ነው። መልካም የሰራ ለራሱ ነው፣ መጥፎ የሰራም በራሱ ላይ ነው። አላህ ሂዳያ ይስጠን፣ ሂዳያ ይስጣቸው። ኢስላምን ለማወቅ የናፈቁ ሰዎች ያ ረብ መንገዱን አንተ አግራላቸው። በኢስላም ላይ ዘመቻ ለከፈቱ አካላቶች ያ ረብ እጃቸውን አንተ ያዛቸው። ሰላሙ አለይኩም ወራህመቱላሂ ወበረካቱ።